ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የአማራ ኪንግ ቤተሰቦች የሰዓቱን ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስቶቹን። ወደ አፋር የሚወስደው መንገድ ተዘጋ። ውጊያ በተቀሰቀሰበት የአፋር ግንባር ወደ ትግራይ የሚያስገቡ መንገዶች መዘጋታቸውን አንድ ዓለም አቀፍ ሚዲያ ዘግቧል። በሌላ በኩል ወደ ትግራይ ነዳጅ እንዳይገባ በፌዴራል መንግስቱ መታገዱ ተሰምቷል። ዝርዝሩን ይዘናል። በምስራቅ ወለጋ ዞን ኪረሙ አካባቢ የነበረው የመከላከያ ኃይል ከአካባቢው ጠቅልሎ እየወጣ መሆኑን ምንጮች ገለጹ። በተመሳሳይ ከሃሮ አዲስ ዓለም ከተማ ካምፕ ለቆ ለመውጣት ከትናንት ምሽት ጀምሮ ጓዙን እየሸከፈ እንደሚገኝ የአይን ምስክሮች ተናግረዋል። በተመሳሳይ ከዛው ሆሮ ጉድሩ ወለጋ ዞን አሙሩ ወረዳ ካጋምሳ ከተማ ሰራዊቱ ነቅሎ እየወጣ መሆኑን የገለጹ የአይን እማኞችና ጉዳዩን በቅርበት የሚከታተሉ ወገኖች በወለጋ የተለያዩ አካባቢዎች ሰፍሮ የቆየው ያገዛዙ ኃይል ወደ አፋር ክልል እንዲጓዝ ትዕዛዝ ተሰጥቶታል ብለዋል። ጉዳዩን የተመለከተ ዝርዝርም ይዘናል፣ ተሰሙታላችሁ። የፋኖ ኃይሎች በባህር ዳር ዙሪያ በሶስት ያገዛዙ ካምፖች ላይ መብረቃዊ ጥቃት ሲፈጽሙ ያገዛዙ ወታደራዊ ካምፖች በእሳት ነዱ አልተባለም። ከ100 በላይ ወታደሮች ሙትና ቁስለኛ በሆኑበት ትንቅንቅ ፋኖ ባህር ዳር ጭምር ተስቦ በመግባት አንድ የፖሊስ አዛዥን መግደሉን የተነገረው። በባህር ዳር ዙሪያ ከባድ የተባለ ትንቅንቅ እየተደረገ መሆኑም ከቦታው ተሰምቷል። ዝርዝሩን ይዘናል። ክቡራትና ክቡራን የአማራ ኪንግ ቤተሰቦች እነዚህንና ሌሎችንም መረጃዎች ይዘናል። እስከ መጨረሻው ከኛ ጋር ሆናችሁ እንድትከታተሉን እንጋብዛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውንም ለሌሎች ሼር፣ ላይክ በማድረግ አጋሩ። መልካም ቆይታ። በባህር ዳር ዙሪያ ባሉ ያገዛዙ የጦር ካምፖች ላይ ፋኖ መብረቃዊ ጥቃት ፈጸመ። በባህር ዳር ዙሪያ ዛሬ ሌሊቱን በተወሰዱ የተጠኑ ኦፕሬሽኖች የፋኖ ኃይሎች የምዕራብ ቀጠና የቴዎድሮስ እዝ ነበልባሎቹ ሌሊቱን ያገዛዙን ጦር ሲያስጨንቁት አድረዋል። መኮድ ካምፕን ጨምሮ በ13ኛና በጥቁር ድንጋይ ካምፕ በሶስቱ ያገዛዙ ካምፖች ላይ በባህር ዳር ዙሪያ ፋኖ ጥቃት የፈጸመ ሲሆን ሌሊቱን ራስ መኮንን ፖሊስ ሜዳ አካባቢ ባህር ዳር ድረስ ዘልቆ በመግባትም የፖሊስ አዛዥ ጭምር መግደሉን አስታውቋል። በፋኖ ኃይሎች የተገደለው የፖሊስ አዛዥ የባህር ዳር ወጣትን ሲያፍንና ሲያሰቃይ የነበረ ነው የተባለ ሲሆን የፋኖ ኃይሎች ሰርገው በመግባትና ጥናት በማድረግ አሰናብተውታል ተብሏል። ከዚህ በተጨማሪ ባህር ዳር ዙሪያ በነበረው ከባድ ውጊያ በመቶዎች የሚቆጠሩ ወታደሮች ሙትና ቁስለኛ መሆናቸው የተነገረ ሲሆን በተለይ በጥቁር ድንጋይ የመከላከያ ካምፕ ላይ በተፈጸመው የቦምብና የሜካናይዝድ መሳሪያ ጥቃቶች ካምፑ በከፊል የነደደ ሲሆን በካምፑ ውስጥ የመሳሪያ ማከማቻ ሆኖ የሚያገለግል አዳራሽ ሙሉ በሙሉ ነዷል። በግቢው ውስጥ የነበሩ ወታደራዊ ተሽከርካሪዎችም እንዲሁ በቃጠሎ መውደማቸውን የተነገረው። ጥቃቱን ለመከላከል ተጨማሪ ኃይል ከባህር ዳር ቢመጣም ፋኖ በየቦታው ደፈጣ በመጣል ወደ አሰበው ቦታ ሳያስጠጋው ቀርቷል ነው የተባለው። ሌሊት በመሆኑ ቁጥራዊ መረጃዎችን ለማግኘት ቢያስቸግርም በትንሹ ግን ከ100 በላይ ያገዛዙ ወታደሮች ሙትና ቁስለኛ መሆናቸውን ከቦታው ተሰምቷል። በሌላ መረጃ በምስራቅ ወለጋ ዞን ኪረሙ ወረዳ ባጊን በተባለ አካባቢ ያገዛዙ መከላከያ ለወራት መሽጎበት ከነበረው ካምፕ ሙሉ ለሙሉ ለቆ እየወጣ ሲሆን በተመሳሳይ ከሃሮ አዲስ ዓለም ከተማ ካምፕም ለቆ ለመውጣት ከትናንት ምሽት ጀምሮ ጓዙን እየሸከፈ እንደሚገኝ የአይን ምስክሮች ተናግረዋል። በተመሳሳይ ከዛው ከሆሮ ጉድሩ ወለጋ ዞን አሙሩ ወረዳ ካጋምሳ ከተማም ሰራዊቱ ለቆ እየወጣ መሆኑን የገለጹ የአይን እማኞችና ጉዳዩን በቅርብ የሚከታተሉ ወገኖች በወለጋ የተለያዩ አካባቢዎች ሰፍሮ የነበረው ያገዛዙ ኃይል ወደ አፋር ክልል እንዲጓዝ ትዕዛዝ መውረዱን ጠቁመዋል። መከላከያ ለቆ በሚወጣባቸው ካምፖች የኦሮሚያ ልዩ ኃይልንና ሽምቅ ተዋጊዎችን የመተካት እንቅስቃሴ እየተደረገ መሆኑንም የደረሰን መረጃ ያመለክታል። ከጥቂት ቀናት በፊት በህወሓትና በብልጽግና በሚደገፈው የነ ጀነራል ጻድቃን ቡድን መካከል በአፋር ክልል የተደረገውን አውደ ውጊያ ተከትሎ በሁለቱ ተቀናቃኞች የፕሪቶሪያ ስምምነት ተጥሷል የሚሉ መግለጫዎች መውጣታቸው ይታወሳል። ብልጽግና በወለጋ የነበረውን ሰራዊት ወደ አፋር እያጋጋዘ ያለውም
በቀጠናው ያለው ውጥረት እየጨመረ ከመምጣቱ ጋር ተያይዞ የጅቡቲ አዲስ አበባ መስመር እንዳይቆረጥ ከሚል ስጋት በመነሳት ነው ተብሏል። ውጊያውን ተከትሎ አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የነ ደብረጽዮን ቡድን የጅቡቲን መስመር የመቁረጥ እቅድ እንዳለው አውቃለሁ ማለታቸው አይዘነጋም። ይህ በእንዲህ እንዳለ ወደ አፋር የሚወስደው መንገድ ተዘጋ። ውጊያው በተቀሰቀሰበት የአፋር ግንባር ወደ ትግራይ የሚያስገቡ መንገዶች መዘጋታቸውን አንድ ዓለም አቀፍ ሚዲያ ዘግቧል። በሌላ በኩል ወደ ትግራይ ነዳጅ እንዳይገባ በፌዴራል መንግስቱ መታገዱ ተሰምቷል። ዶክተር ደብረጽዮን ገብረ ሚካኤል ከድሮን ጥቃቱ በኋላ በሰጡት ቃለ መጠይቅ ነው ወደ ክልሉ ነዳጅ እንዳይገባ መታገዱን ይፋ ያደረጉት። የፕሪቶሪያው ስምምነት በፌዴራል መንግስት እየተጣሰ መሆኑን የገለጹት ደብረጽዮን ወደ ዳግም ጦርነት የሚያስገቡ በሮች እየተከፈቱ ናቸው ሲሉ ተናግረዋል። አፋር አዋሳኝ ላይ ያከማቸው የጦር መሳሪያ በድሮን የወደመበት ህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ለጠቅላይ ሚኒስትሩ ሰሞነኛ ማብራሪያ ዘግይተውም ቢሆን መልስ ሰጥተዋል። ደብረጽዮን ከአብይ አህመድ እስከ ጌታቸው ረዳ የትግራይ ጠላት ናቸው ሲሉ ወንጅሏቸዋል። ደብረጽዮን ከድሮን ጥቃቱ በኋላ አዲስ በሰጡት ቃለ መጠይቅ እንደ ቅድመ 2013 የጦርነት ዋዜማ ነዳጅ ወደ ትግራይ እንዳይገባ ገደብ መጣሉን አስታውቀዋል። የፕሪቶሪያው ስምምነት በፌዴራል መንግስት እየተጣሰ መሆኑን የገለጹት ደብረጽዮን ገብረ ሚካኤል ወደ ዳግም ጦርነት የሚያስገቡ በሮች እየተከፈቱ መሆኑን ጠቁመዋል። ወደ ቀጣይ መረጃ አለፍን። በደቡብ ኢትዮጵያ ክልል ከነገ ሰኞ ጀምሮ አድማ መጠራቱ ተሰማ። የብልጽግና ቡድን የመንግስት ሰራተኞችን ደሞዝ ጨምሬያለሁ ብሎ የኑሮ ውድነቱን ሰማይ ካደረሰ በኋላ ተግባራዊ ባለማድረጉ ከነገ ሰኞ ጀምሮ በደቡብ ኢትዮጵያ ያሉ የመንግስት ሰራተኞች የስራ ማቆም አድማ እንደሚያደርጉ አስታውቀዋል። የሲዳማ፣ የጉሙዝ፣ የደቡብ ምዕራብና ሌሎችም የደቡብ ኢትዮጵያ ክልሎች ተጨምሯል በተባለው በአዲሱ እስኬል መሰረት ደሞዝ ሊከፈሉ አልቻሉም። ይህ በመሆኑም ከነ ቤተሰቦቻችን ቀምሶ ማደር ከባድ ፈተና ሆኖብን በከፍተኛ ችግር ላይ ወድቀናል ያሉት የመንግስት ሰራተኞቹ ከነገ ሰኞ ማለትም ከህዳር 3 ቀን 2018 ዓ.ም ጀምሮ የስራ ማቆም አድማ እንደሚያደርጉ የአድማው አደራጅ ኮሚቴ አባላት ባወጡት መግለጫ አስታውቀዋል። ወደ አማራ ክልል በሚመልሰን ሌላ መረጃ የፋኖ ኃይሎች በሰሜን ጎንደር አዳርቃይና ዛሬማ አካባቢ ታላቅ ድል መቀዳጀታቸውን አስታውቀዋል። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ በራስ አሞራው ውብነህ 3ኛ ኮር ስር ያሉት የድብ ጠለምት ተከዜና ጭና ክፍለ ጦር በአገዛዙ ሰራዊት ላይ ከፍተኛ የሆነ ድል መቀዳጀታቸውን ያስታወቁት ከጥቅምት 26 ቀን እስከ ጥቅምት 29 ቀን 2018 ዓ.ም ድረስ በአካባቢው በነበረው እልህ አስጨራሽ ውጊያ በርካታ የስርዓቱ አገልጋይ ሰራዊት አባላት መሸኘታቸውን የእዙ ህዝብ ግንኙነት ይፋ አድርጓል። ለ4 ተከታታይ ቀናት በተደረገው እልህ አስጨራሽ አውደ ውጊያ ከ90 በላይ የሰራዊቱ አባላት ሲደመሰስ 80 የነፍስ ወከፍ ክላሽንኮቭ መሳሪያ በምርኮ ገብቷል ብለዋል። በመጨረሻም የአሜሪካ ባለስልጣናት በኬንታኪ ከደረሰ አደጋ በኋላ ተመሳሳይ ስሪት ያላቸው የጭነት አውሮፕላኖችን ከበረራ አገዱ። የአሜሪካ አቪዬሽን ባለስልጣን ማክሰኞ ዕለት በኬንታኪ ለበረራ ሲነሳ የተከሰከሰውን የጭነት አውሮፕላን ተከትሎ ተመሳሳይ ስሪት ያላቸው ሁሉም አውሮፕላኖች እንዳይበሩ አዘዙ። በዩፒኤስ ባለቤትነት የሚንቀሳቀሰው ቦይንግ ኤምዲ-11 አውሮፕላን በሊውቪል ዓለም አቀፍ አውሮፕላን ማረፊያ ማኮብኮቢያ ላይ በእሳት ጋይቶ በአቅራቢያው ካሉ ህንፃዎች ጋር በመጋጨቱ 14 ሰዎች ሞተዋል። የአሜሪካው የማጓጓዣ ድርጅት ቀደም ሲል ፌዴክስ የመሰረተውን ክስ ተከትሎ እየተደረገ ያለውን ምርመራ ውጤት በመጠባበቅ ላይ ያሉትን አውሮፕላኖች እንደማያበር ተናግሮ ነበር። አሁን የፌዴራል አቪዬሽን አስተዳደር ሁሉንም ኤምዲ-11 እና ኤምዲ-11ኤፍ አውሮፕላኖች የደህንነት ፍተሻዎች እስኪደረግላቸው ድረስ እንዳይበሩ የሚከለክል መመሪያ አውጥቷል። እነዚህን አውሮፕላኖች የሚጠቀሙት ዩፒኤስ፣ ፌዴክስ እና
ዌስተርን ግሎባል አየር መንገዶች ሲሆኑ በአጠቃላይ 70 ስሪቶች በስራ ላይ አሉ። የኤፍኤ ባለስልጣናት እንደተናገሩት የኬንታኪው አደጋ የተከሰተው የአውሮፕላኑ የግራ ሞተር በእሳት በመያያዙና ከክንፉ ላይ ተገንጥሎ በመውደቁ ነው። አውሮፕላኑ ወደ ሃዋይ ለመብረር ሲነሳ 144,000 ሊትር ነዳጅ ጭኖ የነበረ ሲሆን ይህም ካደጋው በኋላ ለቃጠሎ መስፋፋት አስተዋጽኦ አድርጓል። ክቡራትና ክቡራን የአማራ ኪንግ ቤተሰቦች ለዚህ ሰዓት ያዝናቸው አጫጭር መረጃዎች እነዚህ ነበሩ። ላይክ፣ ሸር፣ ሰብስክራይብ በማድረግ ሌላ ጊዜ የምንለቃቸውን መረጃዎችም እንዲሁ በትኩሱ መከታተል ትችላላችሁ። በያላችሁበት ሰላም